ድራማ ዛሬ በተለመደው ሰዓት ይለቀቃል። አዲስ ነገር አለ። እሱም እንግዲህ በደንብ የምታዩት ይሆናል እና በጣም አሪፍ ነበር ነው ይሄን ሰሞን እያየ ነው የነበረው። ምሩም ስላልሞተች በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው ቤተሰቦቼ። ምክንያቱም አንዳንድ ጊዜ ያው ጥሩ ሰው እንደዚህ አይነት ነገር እንትን አይልምና ለዛ ነው ቤተሰቦቼ። እውነት ለመናገር በጣም ደስ ብሎኛል። ምሩ ምንም ስላልሆነች ዛሬ ይለቀቃል። አዲስ ነገር አለ ዛሬ ማለት ነው ቤተሰቦቼ። ውጭ ሌላ ላቅም እንዴ ብሎ በጣም ነበር ተስፋ የቆረጠው። በመጨረሻም ግን ደግሞ በሱ ምክንያት ደግሞ ምሩ አሁን ላይ በጣም በጥሩ ሁኔታ ላይ ነው ያለችው። በጣም ደስ ብሎኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። እውነት ለመናገር በጣም ደስ ብሎኛል። ዛሬ በጣም ሁሉም ተጨናንቀው ተከፍተው ነበረ። ምክንያቱም የናሆም ራሱ ደሙ ለሷ የማይሆን ነበረ ኦ የሚሆን ወይንም ደግሞ የኦ ነበር የናሆሜም ሆነ የሌሎቹም ደግሞ በጭራሽ ከሷ ደም ታይፕ ጋራ የሚሄድ አይደለም። ወይንም ደግሞ የሷን ደም የሚተካ ጠፍቶ ነበረ። በጣም ከባድ ነበር ያለው ነገር ማለት ነው። ይሄ ነገር ሲሆን ደግሞ በቃ በመሀል ትሞታለች ብዬ ፈርቼ ነበር። አሁን ላይ ግን በጣም ደስ ብሎኛል። ምክንያቱም ተሽሏታል። ይሄም ነገር የሆነው ደግሞ በኪራ ጓደኛ ነው። ኪራን እንግዲህ ራሱን ከማጥፋት አድኖልናል። አሁንም ደግሞ የምንወዳትን ምሩን አድኖልናል ማለት ነው። ናሆሜ በጣም ተናዶ እሷ ብትሞትን ያንተን አለቀህም ብሎት ሆስፒታል ውስጥ እስከ መደባደብ ደርሰው ነበር ማለት ነው። ልጁም በጣም ነበር ተስፋ የቆረጠው። ጽናትም ሁሉም ቤተሰብ በጣም ነበር የደነገጡት። ምክንያቱም ልብ ህመሟ እንደሚገላት ወይንም ደግሞ ይሁን ቀን እንደምትሞት ያውቃሉ። ግን ደግሞ በቃ በድንገት ደግሞ እንደዚህ ሲሆን ደግሞ በጣም ያስፈራል እና ከዚህ በኋላ እንደዚህ ጭስ ነገር ወይንም የሆነ ነገር ያለበት ቦታ ላይ መሆን የለባትም ብዬ አስባለሁኝ። ዶክተሯ ራሱ በጣም መልካም ናት። በትህትና ነበር ያናገረቻቸው። ስለዚህ ምሩዬ ምንም ስላልሆነች በጣም ደስ ብሎኛል። እናንተም ደግሞ ደስ እንዳላ ተስፋ አደርጋለሁ። እስኪ ደስ ካላችሁ ኮሜንት ላይ አስቀምጡልኝ። ደስታችሁን ደግሞ በላይ ካሳውቁኝ እላለሁ ቤተሰቦቼ። እውነት እኔ የጽናት ድራማ እስከሚለቀቅ ቸኩዬ አላቅም፣ ግን ደግሞ ዛሬ በጣም ቸኩዬ ነበር። ምክንያቱም በቃ ምሩ እንድትሞት አልፈልግም። ልብ ማምተኛ እንደሆነች እናውቃለን። ግን ቢሆንም ደግሞ አሁን ላይ ናሆም በጣም ተስፋ ቆርጦ ራሱን ሁሉ የሚያጠፋ ነው የሚመስለኝ ምሩ ብትሞት ማለት ነው። ምክንያቱም እዛ ጋር የቤተሰቦቹ ጥያቄ ያለ ልጅ ካልወለዳችሁ እያሉ እኔ እንደውም ያሰብኩት እሷ ያረገዘች ነበር የመሰለኝ። ቤተሰቦች አርግዛ መድኃኒቱን ያቋረጠች ነበር የመሰለኝ ማለት ነው። ምክንያቱም እርግዝና ከተፈጠረ መድኃኒቱ ስለምታቋረጠ ማለት ነው። የእሱን ቤተሰቦች አስደስታለሁኝ ብላ አርግዛ መድኃኒቷን አቋርጣ ይሄን ያህል ነገር የተፈጠረባት ነበር የመሰለኝ። በጣም ነበር ያዘንኩት። ግን እርግዝና የተፈጠረ አይመስለኝም። እስቲ እንግዲህ በቀጣይ በደንብ የምናይ ይሆናል። ጽናትም ኪራም በጣም እንትን ብለዋል ከነሱ ጋር አብሮ ሆስፒታል ማለት ነው ቤተሰቦች። ብቻ ግን ዋናው ነገር ምንም አለመሆኗ ነው ማለት ነው ቤተሰብ። እውነት እኔ እንጃ። ሰኒ ራሱ አሳዘነች ዛሬ ማለት ነው። በጣም መሳቅ መጫወት ነበር የምታውቀው፣ ጭንቀት አታውቅም ነበረ። አሁን ላይ ግን በጣም ተጨንቃ ነበረ ሰኒ ራሱ ማለት ነው። ክብሮም ራሱ ያደረገው ትብብር፣ ሁሉም ነገር በጣም ነበር ደስ የሚለው ማለት ነው ቤተሰቦቼ። ምሩ ስለተሻላት ስለዳነች ደስ ያላችሁ ይህን ቪዲዮ ላይክ በማድረግ አሳውቁኝ እላለሁ ቤተሰቦች ማለት ነው። እኔ በጣም ደስ ብሎኛል ከምላችሁ በላይ። ምክንያቱም መልካም ልጅ ናት፣ ምንም መሆን የለባትም በአሁኑ ሰዓት ማለት ነው ቤተሰቦች። እኔ ግን ሙሉ ለሙሉ ቢሻላትና የልብ ህመሙ ራሱ ቢለቃት ቢሻላት በጣም ነበር ደስ የሚለኝ። ግን ደግሞ እንግዲህ እስቲ መጨረሻ ላይ ምን ሊፈጠር እንደሚችል እንግዲህ አናቅም። በደንብ አድርገን የምናይ ይሆናል ማለት ነው ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ።